ያው ብዙዎቻችሁ እንደምታውቁት አንጋፋውና ተወዳጁ የቤተሰብ ጨዋታ ፕሮግራም እስካሁን ድረስ ማን ይምራው በሚለው ጥረት ውስጥ እንዳለ ነው። አዎ የቤተሰብ ጨዋታ ለብዙዎቻችሁ አዲስ አይደለም። ምክንያቱም በቀድሞና ተወዳጁ ብዙዎቻችሁ ቅዳሜን ከሱ ጋር እስከሚመስል ድረስ ጠብቃችሁ የምትከታተሉትን ቪዲዮ ላይ በተደጋጋሚነት የቤተሰብ ጨዋታን ፕሮግራም ስሰራ የሱን ስም ከመጥራት ወደ ኋላ አልልም። የአንጋፋውና ተወዳጁ የነጻነት ወርቅነህ ፕሮግራም የሆነው የቤተሰብ ጨዋታ አሁን ማን ይምራው በሚለው ውጥረት ውስጥ ይገኛልና በዚህም ትልልቅ እጩዎች ቀርበው ውድድራቸውን የራሳቸውን የአጋፋሪነት ስልትና ስትራቴጂ ይዘው መጥተው ቀርበው አይተናል። ሁላችሁም እያወዳደራችሁ ቆይታችኋል። አዎ ከዚህ ቀደም የቤተሰብ ጨዋታን የምታውቁት ሲያጋፍርም የምታውቁት አንጋፋውና ተወዳጁ የቤተሰብ ጨዋታን አቅራቢ የነበረው ነጻነት ወርቅነህ ነበር። አሁን እሱን በሞት አጥተነዋል። ለቤተሰቡ እንዲሁም ለሱም ነፍስ ይማር እያልኩኝ ዛሬ ግን አሁን ያን ፕሮግራም ማን ያስቀጥለዋል በሚለው ኢቢኤስ ያቀረባቸውን እጩዎችን በየተራ ሁሉንም አቅርቤላችኋለሁ። የተለያዩ ቪዲዮዎችንም ሰርቼላችኋለሁ። እነሱንም እዩ። እኔ አሁን ስለሱ ልነግራችሁ ሳይሆን ዛሬ ተራው የናሆም በየነውንና ዛሬ የቤተሰብ ጨዋታን እሱ ሊያጋፍረው ጥቂት ደቂቃዎች ብቻ ቀርተውታል። ግን እስኪ ልጠይቃችሁ፣ ምክንያቱም ይሄኛው ውድድር በጣም እየረዘመ እየሰፋ አይመስላችሁም? ብዙ እጩዎችን አይታችኋል። እንዲሁም በአብዛኞቻችሁ እንትና ይመረጥ ሁሉም በየአቀራረባቸው በየፐርፎርማንሳቸው እያያችሁ ሁሉንም የየራሳቸውን እየበየናችሁ አይተናል። እስከ ዛሬ እንኳን ከቀረቡት ብዙ እጩዎች ውስጥ አሉ። ከያሲኑም አለ ሻሼም አለች። ብዙ እጩዎቹ ቀርበዋል። ግን ለምሳሌ ያሲር ረዲን ሲቀርብ ሁላችሁም ያሲር ረዲ ይመረጥ ብላችኋል። ሻሼም ስትቀርብ ሻሼ ይመረጥ፣ አንዷለም ሲቀርብ አንዷለም መመረጥ አለበት እንድትሉ እያረገና ጨዋታው እየረዘመ የመጣ አይመስላችሁም? በእርግጥ የቤተሰብ ጨዋታን አንድ ሰው ነው ግዴታ ሊመራው የሚችለው የሚመራው። ግን የቤተሰብ ጨዋታን ለማቅረብ ይህ ሁሉ እጩ ለምን አስፈለገ? ኢቢኤስ ይህን ሁሉ እጩዎችን ለማቅረብ ምክንያቱ ምንድን ነው? ይህ የብዙዎቻችሁ ጥያቄ ነው። ምክንያቱም አንዱ ሲመጣ ሁላችሁም ወደ አንዱ ተገልብጣችሁ በቃ እሱኑ መምራት ያለበት ትላላችሁ። ሁሉም የየራሳቸውን አቅም ይዘው ስለሚመጡ መለየት እስከሚከብዳችሁ ድረስ ደርሳችኋል። እስኪ አሁን እኮ ሁላችሁንም ልጠይቃችሁ ብል የመጀመሪያ አቅራቢውን ራሱ እስከ መርሳት ድረስ ልትደርሱ ትችላላችሁ። ምክንያቱም እጩዎቹ በዝተዋል። ይህንን የፈለገው ኢቢኤስ ለምን ይመስላችኋል? እንዲሁም ደግሞ ከደምሴና ከጩባው አስከትሎ ዛሬ ማታ የምናየው ናሆምን ማምጣቱ ሚስጥሩ ምንድነው? የትልቅ ሚስጥርስ ምንድነው? ኢቢኤስ እያደረገ ያለው ነገር ምንድነው የሚለውን ዛሬ በዚህ ቪዲዮ እፈታላችኋለሁ። ዛሬ በዚህ ቪዲዮ እነግራችኋለሁ እያልኩኝ እስከ መጨረሻው ድረስ እንድትከታተሉ ይፈልጋለሁ። ግን ዛሬ በዚህ ቪዲዮ ሁለት ነገሮችን ልንገራችሁ። ከዚህ ቀደም ሚሊዮን ብርሃኔ ወይም ደግሞ ጩባው ባቀረበው የቤተሰብ ጨዋታ ላይ ተመስርቼ 3 ጥያቄዎችን ጠይቄያችኋለሁ። ለነዛም በትክክል ለመለሰልኝ ሰው ሽልማት እንደምሸልም ቃል ገብቼላችሁ ነበረ። ዛሬም ሽልማቱን እናንተው ፊት አውጣዋለሁ። ስለዚህ የመጀመሪያው ተሸላሚያችን የሚሆነውን እዚሁ ስክሪን ላይ አሳያችኋለሁ እያልኩኝ ግን በሚገርም ሁኔታ ብዙዎቻችሁ ቪዲዮውን አይታችሁታል፣ ግን ጥያቄዎቹን እየመለሳችሁ እየተሳተፋችሁ አይደለም። ዛሬም በዚህ ቪዲዮ ላይ ምርጥ የሚባሉ ቀላል እንዲሁም እያያችሁ የምትሳተፉባቸውን 2 ጥያቄዎችን ይዤላችሁ መጥቻለሁ። ይህንንም ጥያቄዎቹ በትክክል ከመለሳችሁ መቅደም መቀዳደም የለም። ስለዛ እዚሁ በእናንተው ፊት የሚወጣ ነው። ስለዛ አንደኛ መጨረሻ መለስክ ልትሸለም ስለምችል ቀስ ብላችሁ ረጋ ብላችሁ ጥያቄዎቹ በጣም ቀላል ናቸው። እያያችሁ እየተሳተፋችሁ እየመለሳችሁ የምትሄዱበትንም ጭምር ይዘን የመጣ ነውና ባለፈው መላሻችን እንዳለመታደል ሆኖ አንድ ሰው ነው የሆነው። እሱም ስክሪኑ ላይ ያሳያችኋለሁ። አሃዱ ወይም አንዱ ብቻ የኛው አሃዱ ነው አንዱ የሚለው ስም ወይም አንተ ወይም አንቺ ተሸላሚ ሆናችኋል። ሌሎቻችሁ ያው ጥሩ ኮሜንትም ጽፋችኋል፣ ግን አሪፍ ነው። ግን ጥያቄዎቹን በትክክል የመለሰው ይህ ሰው ወይም ይህቺ ሴት ነችና ተሸላሚ ሆነሃል ለማለት በዚሁ አበስራለሁ። ዛሬም በምጠይቃችሁ 2 ጥያቄዎች ላይ በትክክል ለመለሰልኝ እሸልማለሁ። እኔ ከመሸለም ወደ ኋላ አልልም። እናንተም ይህን ቻናል ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ ሽልማት የለም። ስለዛ ሰብስክራይብ በማድረግ ይህንን ቻናል ተከታተሉት። ጥያቄውን ስትመልሱ ሰብስክራይብ እና ላይክ ማድረጋችሁን በፍጹም መርሳት የለባችሁም። ምክንያቱም ዩቲዩብ አልጎሪዝሙ ሰብስክራይብ እና ላይክ ያደረገውን ብቻ መርጦ ነው ለኔ የሚያሳየኝ። ስለዛ ሰብስክራይብ እና ላይክ ካላደረጋችሁ ጥያቄያችሁ እንደ ውድቅ ነው የሚቆጠረውና በትክክል ጥያቄውን አይታችሁ መልሳችሁ እንዲሁም በፕሮግራሙ የፈጠረባችሁን ነገር በኮሜንት እያሳውቃችሁኝ እናንተ አሪፍ ነው በማለት ወደ ዋናው ጉዳይ እናለፍ። ለመሆኑ የአድማጭ ልብ ቻናል ለመሆኑ ለምንድን ነው በቤተሰብ ጨዋታ ላይ ይህን ያክል ትንታኔ ሊሰጥ የሚችለው ብላችሁ ከጠየቃችሁኝ አንድ ነገር አለ። ምክንያቱም ይህ ነገር በህዝብ የሚመረጡ ሰዎች ስለሆኑ እኛም ደግሞ ቻናላችንን የሚወክለው አድማጭ ልብ ስለሆነ የሚለውን እያደመጠን ለእናንተ ማቅረብ እስከሆነ ድረስ ይህንን ፕሮግራም እንደ ዋናነት ወስደን እንደ አንድ
በፕሌሊስት አስቀምጠን እየሰራንላችሁ እንገኛለን። ስለዚህ ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ወደ ዋና ጉዳይ በትኩረት እንድትከታተሉ ይፈልጋል። አስተውላችሁት ከሆነ በመጀመሪያ ቪዲዮ የሰራሁትን ነፃነትን በድምጽም ሆነ በመልክ የሚመስለው አንድ ሰው ተገኝቶ ነበር ብያችሁ ነበር። እሱንም በሰፊው አስተዋውቂያችሁ ብዙ ሺህ የሚሆኑ ሰዎችም አይታችሁ አስተያየታችሁንም ሰጥታችሁ ወዳችሁትም ተቀባብላችሁም በማየት ይህ ሰው ለምን እጩ አልሆነም የሚለውን ጥያቄ እኔ የፈጠረብኝን ለእናንተ አቅርቤላችሁ ነበር። የእናንተም እንዲሁም ደግሞ የቻናላችን ጥረት ፍሬ ያፈራ እስከሚመስል ድረስ በኢቢኤስነት በእጩነት ቀርቦ አይተነዋል። እሱም ማነው? አንዱዓለም። ሁላችሁም ታውቁታላችሁ። እንደ አዲስ ነገር ልነግራችሁም አልመጣሁም። ቀጥሎም በሁለተኛ ቪዲዮ ላይ አሸናፊው ተለየ ብዬ አንድ ቪዲዮ ሰርቼላችሁ ነበር። በሚገርም ሁኔታ ዩቲዩብ እንደ ጀማሪነትን አላየኝም፣ ብዙ ቫይራል እንዲወጣ እያደረገኝ ነው። ደስ የሚለው ነገር ብዙዎቻችሁ ሰብስክራይብ ባታደርጉኝም እያያችሁልኝ ነው። ስለዛ እባካችሁ ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ እያደረጋችሁ ብትከታተሉኝ ደስ ይለኛል። እንደ አዲስ ቻናል አዲስ ነገር ጥራት ያለው ነገር ይዤላችሁ እንድመጣ ሰብስክራይብ እያደረጋችሁ ብታግዙኝ ለኔም ደስ ይለኛል እያልኩኝ አሸናፊው ተለየ ብዬ በሰራሁት ቪዲዮ በጣም ብዙ ሺህ ሰዎች አይታችሁ አስተያየታችሁን በሰፊው ሰጣችሁኛል። በዛም አመሰግናለሁ ለማለት እወዳለሁ። ዩቲዩብም እንደ አዲስ ሰው እንደ ጀማሪ አላየኝም። ቪዲዮ ቫይራል እያወጣልኝ ስለሆነም በዚህም በጣም ደስ ብሎኛል። ለእናንተም አሁንም በድጋሚ ያለኝን አክብሮት በምስጋና ገልጸዋለሁ። አመሰግናለሁ። ደሞም ቀጠለ። በሶስተኛው ቪዲዮ ምን ልስራ እጩዎቹ አለቁ ምናምን ብዬ እያሰብኩ ያለ የቤተሰብ ጨዋታ አሁንም ሌላ እጩ ይዞልን መጣ። ማን ካላችሁኝ በ90ኛው ሺህ የምታውቁት ጩባው ወይም ደግሞ ሚሊዮን ብርሃኔን በእጩነት በአጋፋሪነት እንዲመራው እናንተም እንድታዩት ይዞት ብቅ አለ። እኔም ፕሮግራሙን አየሁት። ፕሮግራሙን አይቼ ለእናንተም አዲስ ቪዲዮ ሰራሁላችሁ። በዛም ቪዲዮ ላይ ብዙ ሰዎች አሁንም በድጋሚ አያችሁልኝ። በዛም አመሰግናለሁ። አዎ ብዙዎቻችሁ በቪዲዮም ላይ ተከታትላችሁታል። የጩባው ወይም የሚሊዮን ብርሃኔ የቤተሰብ ጨዋታ የማቅረብ ችሎታን አይታችሁ ይህማ የቤተሰብ ጨዋታ አይደለም የጩባው ሾው እስከ መምሰል ድረስ ደርሷል ያላችሁኝም አላችሁ። ይህንንም በአግርሞት ተመልክቼ ለቻናሌ ተከታታዮች አቅርቤላችኋለሁ። በዛም ጥሩ እይታ አግኝቻለሁ። አመሰግናለሁ እያልኩኝ ግን አሁን ጨዋታው ተቀይሯል። ናሁም በየነ መጣ። ታዲያ አሁን ጨዋታው አለቀ፣ እጩዎቹም አለቁ እያልን ባለ ሰዓት አንድ ሰው መጣ፣ ናሁም በየነ። ዛሬ የእሱ ተራው ነው። ዛሬ በቤተሰብ ጨዋታ ላይ ማለትም ከጥቂት ደቂቃዎች በኋላ ናሁም በየነ የቤተሰብ ጨዋታን ያጋፍረዋል። ዛሬ ናሁም በየነ የቤተሰብ ጨዋታን በስትክክል ይመራዋል ብዬ በእርግጠኝነት እተማመንበታለሁ። ግን አንድ ነገር ልንገራችሁ፣ እንደ አድማጭ ልብ ቻናል እኛ አንዱንም እጩ ወይም ደግሞ አንዱዓለምን አሊያም ያሲኖን ወይም ደግሞ የዛሬው አቅራብን ናሁምን ብለን አንዱን ወግነን አልተቀመጥም። እኛ ማቅረብ የፈለግነው ሁሉም የየራሳቸው አቅም አላቸው። አቅማቸውን ችሎታቸውን ህዝብ እንዳያቸውና ለእጩነት እንዲቀለው ብለን እያቀረብን ነው እንጂ ያለነው ሌላ ምክንያት የለንም። ስለዛ ቀለል አድርጋችሁ እንድታዩትና ቀለል አድርጋችሁ እንድትመርጡ የሚለፋ ቻናል ነው። ቻናላችን አሁን በድጋሚ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ በእርግጠኝነት ይጠቅማችኋል። ታዲያ ኢቢኤስ ለምን በአንዱ ሊረጋ አልቻለም? ምክንያቱም እጩ እየቀያየረ ኦዲየንሱን ለምን ግራ ያጋባዋል? ወይም ደግሞ ባለቀ ሰዓት ናሁምን ለምን ማምጣት ፈለገ ካላችሁኝ አንድ ነገር ብቻ ነው መልሱ። የመጀመሪያውን ጥያቄ ልመልስላችሁ። ለምን ናሁምን ማምጣት ፈለገ ካላችሁኝ ናሁም ካያችሁት ወጣት ነው፣ ጉልበት አለው፣ አቅምም አለው እንደ ሌሎቹ ማለት ነው። ግን በአንጋፋውና በራሱ በኢቢኤስ ላይ በሚቀርብ በአንድ ፕሮግራም ላይ በይበልጥ በተደጋጋሚ ስለሚያየውና ወይም ደግሞ በቅዳሜን ከሰዓት ላይ በተደጋጋሚ ስለሚያውቀው ሆስት የመሆን አቅሙን እንዲሁ ስለገመገመው ይህ ሰው ብናቀርበውና ሰዎች ምን ይሉታል ወይም ደግሞ የሰዎችን ሪያክሽን ማግኘት ፈለገ። ሰዎች ለዚህ ልጅስ የሚሰጡት ሪያክሽን ምንድነው? እጩ ይሁን ይሉት ይሆን የሚለውን ፈልጎ ወደ እናንተ ማቅረብ ፈለገ። ለምን እጩዎችንስ መቀያየር ፈለገ ካላችሁ የህዝቡን ሪያክሽን፣ የህዝቡን መልስና የህዝቡን ፍላጎት እና የቤተሰብ አፍቃሪዎችን ለመለየት እያደረገ ያለው ትልቅ ጥረት ስለሆነ ነው እንጂ የተለየ ነገር አዲስ ነገር የለም። አሁን ደግሞ በጉጉት ስጠብቁት ወደ ነበረው ነገር እንመለስ። መጀመሪያ ግን ሰብስክራይብ ማድረጋችሁን እርግጠኛው ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም ወደ ጥያቄው ልንገባ ነው። ረጋ ብላችሁ ለመመለስ ተዘጋጁ። እንዲሁም በዚህ ቪዲዮ ላይ የኛውን ቪዲዮ አይተውት አዳዲስ 250 በላይ ሰብስክራይበሮችና ከ1000 በላይ ላይኮችን ካመጣልኝ ሽልማቱን በእጥፍ እያባዛውት እሄዳለሁ። ይህንን ደግሞ ስላችሁ በሙሉ መተማመን ነው። ምክንያቱም አድማጭ ልብ ነው፣ ቻናሌ አድማጭ ነው። ህዝቡን ማድመጥና መረዳት አለብኝ። ስለዛ ይሄኛውን አዳዲስ ሰብስክራይበሮችንና አዳዲስ ላይኮችን ያልኩትን ቅድም የጠራሁትን ቁጥር በላይ ከመጣ እኔም ሽልማቱን እጥፍ አደርጋለሁ። ስለዛ ቀጥታ ወደ ጥያቄ ወስዳችኋለሁ። ሰብስክራይብ ያላደረገ አሁኑ በመሮጥ ሰብስክራይብ ማድረግ ይኖርበታል። ምክንያቱም ለመሸለም ሰብስክራይብና ላይክ ግዴታ ነው። እሺ ሰብስክራይብ አድርጋችኋል ብዬ በማመን አሁን ወደ ጥያቄው እንግባ። የመጀመሪያው ጥያቄ
ኮሜዲያን ናሆም በየነ በቋሚነት በኢቢኤስ ቴሌቪዥን ላይ አንድ ፕሮግራም ላይ ይሳተፋል። ያ ፕሮግራም ስሙ ማን ይባላል? መልሳችሁን አስቀምጡልኝ። ሁለተኛውና ዋነኛው ጥያቄ፣ ይህኛውን ጥያቄ ስትመልሱት የግላችሁን አስተያየት ስለሆነ ረጋ ብላችሁ ሐሳባችሁን ብቻ ነው የምትገልጹት። በህይወት ዘመናችሁ በዩቲዩብም በቲክቶክም ከመጻፍም ወይም ደግሞ ከተለያየ ነገር የጠቀማችሁን በህይወቴ ጠቅሞኛል የምትሉትን ጥሩ ቃል ወይም ደግሞ ይሄ ምክር ብዙዎች እንዲያውቁት ፈልጋለሁ የምትሉትን ጥሩ የሆነ ንግግርም ሊሆን ይችላል፣ ጻፉልኝ። እኔም ያኛውን አይቼ ከብዙዎች አወዳድሬ የእናንተ ጥሩ ቃል ለማጣጣል ሳይሆን የእናንተንን ከብዙዎች ጋር አወዳድሬ በዚሁ በቀጣይ ቪዲዮ ላይ ለሽልማት አበቃችኋለሁ ማለት ነው። ስለዛ የመጀመሪያውንና ይሄኛውን ጥያቄ በትክክል መልሱ። ላይክ እና ሼር ሰብስክራይብ አርጉ እያልኩ ሁላችሁም ተሳተፉ። ሁላችሁም ላይክ እና ሼር ሰብስክራይብ አርጉ። ዛሬ ማታ ወይም ደግሞ ከሰዓታት በኋላ ናሆም በየነ የሚያቀርበውን የቤተሰብ ጨዋታ የአጋፋሪነት ስልት አይታችሁ ሁላችሁም የተሰማችሁን አዲስ ነገር ወይም ደግሞ አዲስ ተሰጥኦ ካለ መጣችሁ በዚህ ቻናል በኮሜንት መወያየትና ሀሳባችሁ መለዋወጥ ትችላላችሁ። ይህ ቻናል ከመጨረሻ ሰዓት ተከታትላችሁ እስከዚህ ሰዓት አብራችሁኝ ስለመጣችሁ አመሰግናለሁኝ እያልኩ ጊዜም እንደምለው አድማጭ ልብ በተግባር እወዳችኋለሁ። በቀጣይ በአዲስ ዜና ወይም ደግሞ በአዲስ ነገርና በአዲስ ፕሮግራም እስከምታገኙኝ አድማጭ ልብ በተግባር እወዳችኋለሁ። ቻው። ሰናይ ጊዜ ለሁላችሁ ይሁን። ቻው።